አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የራቢ ቻናል ተከታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ እላችኋለሁኝ። ሰብስክራይብ፣ ላይክ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ እጅግ በጣም አድርጌ አመሰግናለሁኝ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ያው ጠፍቻለሁኝ አውቃለሁኝ። ቪዲዮ እየለቀኩኝ አይደለም፣ ጠፍቻለሁኝ ውድ ቤተሰቦቼ። ዛሬ እንግዲህ የመጣሁበት አላማ ፊታችንን ጽድት የሚያደርግልን ጥርት ጽድት ልስልስ የሚያደርግልን ውህድ ይዤላችሁ መጥቻለሁኝ። እሱም ምንድን ነው? ቀስል ማለት ነው። ቀስል ነው ዛሬ የምንሰራው ማለት ነው። አብረን ከኔ ጋር አብረን እንሰራለን ማለት ነው። ቀስል እንግዲህ በአረበኛ በእኛ በኢትዮጵያ ቀስል እንለዋለን። በአረበኛ ደግሞ ስድር ይባላል ማለት ነው። ይሄ ቀስል እንግዲህ ፊታችንን ጽድት ያደርግልናል፣ ልስልስ ያደርግልናል። ሀሪፍ ነው ለፊታችን እንዲሁም ለፀጉራችንም ድረስ ሀሪፍ ነው። ዛሬ ግን የማሳያችሁ ለፀጉር ሳይሆን ለፊት ነው የማሳያችሁ ማለት ነው። እዚህ ጋር ቀስል አለኝ ማለት ነው። ይሄ ቀስል ነው። እዚህ ጋር ሰሃን አለኝ። እዚህ ጋር ደግሞ ውሃ አለኝ ማለት ነው። ተከታተሉኝ እንዴት አድርጌ እንደምቀላቅለው አሳያችኋለሁኝ ማለት ነው። በጣም ትወዱታላችሁ እላችኋለሁኝ። ተጠቀሙት። በጣም ቆንጆ ነው። ዳይ ወደ ቪዲዮ። ውድ ቤተሰቦቼ እዚህ ጋር እንግዲህ እንደነገርኳችሁ ያው ባንድ እጄ እንደተለመደው ካሜራ ይዤ ነው። እዚህ ጋር አንድ ምላጋ በቃ ለፊቴ ስለሆነ ይበቃኛል። ለፊቴ ማለት ነው። አንድ ምላጋ በቂ ነው። አሁን ቀጥታ ምን እናደርጋለን? ውሃ እንደዛ አድርገን ጠብ እያደረግን እናቀላቅለዋለን ማለት ነው። እያደረግን ማለት ነው እናቀላቅለዋለን። ብዙ ነው የሚሆነው። አንድ ምላጋ እንደውም አብዝቼዋለሁኝ ለፊቴ ብቻ ስለሆነ አሁን የምፈልገው አብዝቼዋለሁ እንደውም እና በውሃ እንደዚህ ቅልቅል ታደረጋችሁ በኋላ ታዋሃዳችሁ በኋላ ፊታችን ላይ ንጹህ ፊታችን ላይ እንቀባዋለን ማለት ነው። ከተቀባን በኋላ ቢያንስ 1 ሰዓት ወይንም 30 ደቂቃ 1 ሰዓት ድረስ ቢቆይም ችግር የለውም። ሳይድ ኢፌክት ስለሌለው ችግር የለውም። ከዛ ከ1 ሰዓት በኋላ ወይንም ከ30 ደቂቃ በኋላ እንታጠበዋለን ማለት ነው። በቃ ፊታችን ንጹህና ልስልስ ያለ ጥርት ያለ ፊት እንዲኖረን ያደርጋል ማለት ነው። ውድ ቤተሰቦቼ እና ፊታችሁን ተንከባከቡ እላችኋለሁኝ። አረብ ቤት ያላችሁ ልጆች ለራሳችሁ ጊዜ ሰጥታችሁ ራሳችሁን ተንከባከቡ እላችኋለሁኝ። እና በቃ እንደዚህ እያደረጋችሁ በቃ እና ውድ ቤተሰቦቼ ቪዲዮውን አቋርጬ በደንብ አድርጌ አዋህጀዋለሁኝ። በደንብ አድርጌ አቀላቅሌዋለሁኝ ማለት ነው። ይሄው እንደምታዩት አረፋት ሁሉ እስከሚወጣው ድረስ በደንብ አድርጌ እንትን ብየዋለሁኝ፣ አቀላቅሌዋለሁኝ ማለት ነው። አሁን ይሄንን እንቀባለን ማለት ነው። አብራችሁኝ ሁኑ። እንግዲህ ውድ ቤተሰቦቼ ከ40 ደቂቃ ከተቀባሁት ቀስሉን ከተቀባሁት ከ40 ደቂቃ በኋላ ልታጠበው ነው ማለት ነው። አሁን ፊቴ ላይ ድርቅ ብሏል። ፊቴ ሁሉ ጭምድድ አድርጎኛል። አሁን ልታጠበው ነው እላችኋለሁ ውድ ቤተሰቦች። ግን በጣም ፊቴም ጨምድዶኛል። በጣም ደርቋል። አመላችሁ በላይ ነው የደረቀው። አሁን ልታጠበው ነው።
የሚታያቸውን ይታጠብኩን ነው። ታጥቤ መለሳለሁ። ውድ ቤተሰቦቼ ታጥቤ ጨርሻለሁኝ። በጣም ቆንጆ ነው። እንደነገርኳችሁ ልስልስ ነው የሚያደርገው። ቆንጆ ጥርት ልስልስ ነው የሚያደርገው። ማሻአላ ብያለሁኝ እና ተጠቀሙት እላችኋለሁ። ውድ ቤተሰቦቼ ተጠቀሙት። ለፀጉራችን ምግብ እንደምንሰጠው ሁሉ ፊታችንም ያስፈልገዋል። ስለዚህ ተጠቀሙ። ቢያንስ በሳምንት አንድ ጊዜ ብትጠቀሙ አሪፍ ነው ብዬ አስባለሁኝ። የምወዳችሁ የማከብራችሁ የዛሬው ቪዲዮ ይሄንን ይመስል ነበር። ባይ ባይ።